ሳይቀመጥ ከዘረጋ ሳያት ምንም እህሏ ሳይቀምስ አልጾምም። ይህን ያደረገ ክርስቶስ አምላካችን ተማሃሩ ብኔ ከኔ ተማሩ ብሎ አብነቱን አልተወልንም። ሀደገ ለነ ማይተዎ ከመንትሉ ንህን አሰረ ዚአሁ የሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀምጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን እንደናንተ ያሉት ሆዳቸው አምላካቸው ሆዳቸው የሆነባቸው ሆዳቸው አምላካቸው ሆዳቸው ፋዘሪ አባታቸው ሆዳቸው አምላካቸው እነማን ናቸው? እስቲ ንገረኝ። ሆዳቸው አምላካቸው ከ1 እስከ 30 ተስካር እያለ ሲጠጣ ተስካር እያለ በየእንትኑ በዓል ነው፣ አመት በዓል ነው፣ የወር በዓል ነው እያለ ከ1 እስከ 30 ሲጠጣ ሲጨፍር የሚውለው ማን ነው? እስቲ ንገሩኝ። ሆዳቸው አምላካቸው ከተባለ ሁሌ ድግስ ነው። ጴንጤ ቤት ምንም አይነት ድግስ የለም። ጠላ የለ፣ ጠጅ የለ፣ አረቄ የለ፣ ቅዱስ ጊዮርጊስ ቢራ የለ፣ ምንም የለም። ሆዳቸው አምላካቸው የሚባለው ማን ነው? ጠጪው በአደባባይ ላይ መጠጥ 2 ይፈቀዳል እያሉ የሚያስተምሩ አይደለም። አትስከር እንጂ የሚያኮርፉብህ በተለይ የማይወዱት የኦርቶዶክስ ጥቅስ ልንገርህ፣ አትስከር እንጂ አትጠጣ አይልም ይላል። በጣም ፎከስ አድርጎ የሚሰራበት አትስከር እንጂ አትጠጣ አይልም። እስቲ አትጠጣ ልብ አለ ሞክር። ስለማትችለው ያንን ነገር ይከብዳል። ጠጥቶ ቅድስና ያመጣ ሰው አለ? ንገሩኝ እስቲ። ጠጥቶ በቅድስና የተመላለሰ ሰው አለ? እንኳን እሱ የወይን ጠጅ የጠጣው ሳምሶን መጽሐፍ ቅዱስ ላይ እግዚአብሔር አምላክ ወይን እንዳትቀምስ ነው ያለው። ወይን እንዳትቀምስ፣ ጸጉርን እንዳትቆረጥ ነው ያለው። ለሱ ብቻ ነው ሚስጥሩን የነገረው። ወይን ጠጥቶ አይደል እንዴ ኃይሉን ምኑን ያጣው? እስቲ ሞክሯት። እዚህ ጋር ነው አይደል ጸባችሁ? እና እስቲ አሁንም ሆዳቸው አምላካቸው ለሚለው ከ1 እስከ 30 በድግስ ተደርጎ የሚበላው የሚጠጣው ፉን የሚባለው በኦርቶዶክስ ቤት እንጂ በጴንጤ ቤት አይደለም። ስለዚህ አንዳንዴ በማስተዋል ብንናገር ጥሩ ነው፣ መልሶ እናንተን ስለሚወጋ ማለት ነው። እስቲ አንድ ሰው ይጠጣ ጴንጤ ሆኖ ጴንጤ አይደለ እንዴ ነው የሚባለው? እንዴ ጴንጤ አይደለ እንዴ እንዴት ትጠጣለህ? አንድ ሰው ጴንጤ ሆኖ ይቃም እስቲ እንዴ አንተ ጴንጤ አይደለ እንዴ እንዴት ትቀማለህ ነው የሚባለው? ኦርቶዶክስ ሆኖ ሲጠጣ አንተ ኦርቶዶክስ አይደለ እንዴ እንዴት ትጠጣለህ የሚለው አንድ ሰው አታመጣም። አንገቴን እንሰጣለን ብሎ ቅዱስ ጊዮርጊስ እንዲያውም ቅዱስ ጊዮርጊስን ቢራ አምጣልኝ ብሎ ያላበው ብሎ የሚጠጣ ነው። ኖባዲ አያስክም። የኦርቶዶክስ ልጅ ሆኖ ቢቅም አንድ ሰው ኮምፕሌን አያደርግም። የኦርቶዶክስ ልጅ ሆኖ ክለብ ቢጨፍር እንደፈለገ ቢሆን አንተ ኦርቶዶክስ አይደለህ እንዴ ኦርቶዶክስ አትልም አይባልም ተብሎ ማያውቅ። እውነቱን ተቀበሉ። ሰው እየነቃ ነው፣ እየተማረ ነው። መደበቅ አይቻልም። ኦርቶዶክስ ታስተምራለች አታስተምርም? ብታስተምር ኢየሱስ ክርስቶስን ወንጌል ቢሰበክ ኖሮ የኦርቶዶክስ ልጆች በስርዓት ይታዩ ነበር። የኦርቶዶክስ ስርዓቷ የሚታየው የበዓሏ ቀንና ሰው ቤተክርስቲያን ሲሄድ ብቻ ነው። ሰው ቤተክርስቲያን ሲሄድ በጣም ውበት አለው። ቢዩቲፉል ነግርሃለሁ። አሁንም ክሬዲቱን አልወስድም። ቤተክርስቲያን ሲሄድ የኦርቶዶክስ ልጅ መልአክ፣ ቤተክርስቲያን ሲሄድ የበዓል ቀን እንደ ኦርቶዶክስ የሚያምር የለም። አስወጣው ከቤተ ክርስቲያን ማንነቱን ታገኘዋል። አውጣው። ልክ ቤተ ክርስቲያን ሲሄድ ምን የመሰለ ነጠላ፣ ነጭ ወተት የመሰለ ነጠላ፣ የሚያምር ነጠላ ተደርጎ የባህል ልብስ ተለብሶ ፏ ብልጭ ተብሎ ቤተ ክርስቲያን አውጣው። ከዛ እዛው ቤት ቢራ ሲጠጣ ታገኘዋል ከጎኑ። ዋሻው ይሄ ዋሻው ወይ መገለጫው ምንድን ነው? ስለዚህ ሆዳቸው አምላኩ ለሚለው ፋዘርዬ እንግዲህ እቺን ያህል ቀመስ እንዲያደርጓት ብዬ ነው። እንሂድ። እህል ሳይቀምሱ መጾም አይደለም 9 ዓመት እህል ሳይበሉ መጾም ይቅርና እስከ 4 ሰዓት መጾም ላንተ ያስችላል። 9 ዓመት እህል ሳይበሉ መጾም የለም ምድር ላይ 9 ዓመት ሳይበላ የጾመ መጽሐፍ ቅዱስ ላይ አንድ መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ጾመን ለማስተማር እንደ ሰው ልጆች በስጋ እንደሚደክም ለማሳየት ምን ለማለት አስተምሯል። 40 ቀን 40 ሌሊት ጾሟል። ከ40 ቀን ያለፈ መጽሐፍ ቅዱሳዊ ጾም የለም። የኦርቶዶክስ 9 ዓመት አለ፣ 50 ዓመትም አለ። አቡነ ገብረ መንፈስ ቅዱስ 50 ዓመት ከፀሐይ በላይ
ሆነው ኖረዋል፣ ምግብ ሳይቀምሱ ብለው እያስተማሩ 50 ዓመት መጽሐፉ ቅዱስ ላይ አንዳቸውም አይልም፣ አንዱም አይልም። ከመጽሐፍ ቅዱስ ያወጡና እግዚአብሔር የሚሳነው ነገር የለም ሰው ግን አይችልም እያልኩ ነው። እግዚአብሔር ይችላል፣ ሰው አይችልም። እግዚአብሔር ይችላል። ዳንኤል አንበሳው ሲከተት የዳንኤል ምዕራፍ 8ን ብታነቡ ትንቢተ ዳንኤል ምዕራፍ 8ን ብታነቡ አንበሳው ሲገባ የአንበሳዎችን መንጋጋ የዘጋው እግዚአብሔር አምላክ እንጂ ዳንኤል አይደለም። እግዚአብሔር አምላክ ነው የዘጋው። እግዚአብሔር አምላክ ነው ይህንን ያደረገው፣ ዳንኤል አይደለም። የዳንኤል ቅድስና አይደለም፣ የእግዚአብሔር ቸርነት። የእግዚአብሔር ቸርነት እግዚአብሔር በእኛ ላይ የሚያደርገው ቸርነት እንጂ የዳንኤል ስራው አይደለም። አሁን ችግሩ በስራ ነው የምትሉ በስራም ፌል እያደረጋችሁ ነው። በስራ ነው ላላችሁ የመረጠው ማ አሁንም እናገራለሁ፣ የተመረጠው ጴጥሮስ ውሃ ላይ ሲራመድ እምነት ስላልነበረው ሰምቶ ነበር። በእምነት የሚዳን እንጂ በስራ የሚዳንበት ክርስቶስ የለኝም፣ የእኔ ስራ ወዳቂ ነኝ ይናገራል። ሮሜ 3:23 ላይ ይናገራል። ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። ሁሉም ኃጢአት የሰራ ነው። ሙሴ ብትለው አንተ ቅዱስ ሙሴ ያልከው ገዳይ የነበረ ነው። እንግዲህ በቅድስና ኖሩ እያልክ አብዛኞቻችሁ በኦርቶዶክስ ከሚያስቀኝ ነገርና ህዝቡን ከሚያታሉት ነገር አንድ ነገር ልንገራችሁ። ሙሴ ገዳይ የነበረ ነው። ዋሻው ገዳይ ወንጀለኛ የነበረ ነው ሙሴ። በቁጥቋጦ ላይ በተራራ ላይ ተደብቆ በድንኳን ውስጥ የሚኖር ነው ሙሴ። ሰው ገሎ ነው የሄደው። የሚፈለግ ሰው ነው። ግን ምንድነው ያደረገው? እግዚአብሔር አምላክ በቸርነቱ ሙሴን መረጠው። ሙሴ ማንም ሰው በቅድስና ስለኖረ ብቻ አይደለም፣ በኃጢአት እየኖረ እግዚአብሔር ይፈልጋል። በኃጢአት እየኖረ እግዚአብሔር ይመርጣል። ጳውሎስን ሲመርጠው በኃጢአት የሚኖር ነበረ። በምን? በሕግጋቱ የሚመራ የክርስቶስ የሆኑትን የሚያሳድ፣ የሚያስር፣ የሚገድል፣ የሚጨፈጭፍ ነበረ። ስለ ቅድስና ስለ ንጽህና ብሎ ጌታ ተጨንቆ አያውቅም። ለኃጢያን እንጂ ለጻድቃን አልመጣም። እነዚህ ሰዎች ጻድቅ ከሆኑ ለምን ፈለጋቸው? አሁን የምጠይቃችሁ በኦርቶዶክስ አቡነ ተክለ ሃይማኖት ጻድቅ ናቸው፣ በህይወታቸው የሰሩት በጣም ልዩ ነው፣ ለክርስቶስ ነው አይደለም፣ ኖሮ አያውቅም። ይሄ ነው ውሸት። ክርስቶስ ሲመርጥህ ከምንም ውስጥ ያነሳል። ከምንም ውስጥ ዘማዊ የነበረችዋን ምንድን ነው ያደርገው? የሰማሪዋን ሴት ዮሐንስ 3:4 ብታነቡ ይናገራል። የሰማሪዋን ሴት ምንድን ነው ያለው? ክርስቶስ ውሃ ጠጭኝ አላት። ውሃ ጠጭኝ ሲላት ምንድን ነው ያለችው? በዚህ ሰዓት እንዴት ታናግረኛለን ያለችው። ምክንያቱም ሰማሪያውና አይሁዶች አይነጋገሩም፣ አይዋደዱም ነበር። የሚጠይቅሽን ብታውቂ አንቺ ትለምኝው ነበር አለ። ጠየቃት። ባልሽ ሄዶ ነው ማለት። ያቺ ሴት የተጠላች ገፊ የምትባል ሴት ናት። 5 ባሎቿ ሞተዋል። 3ኛ ደግሞ የሆነ ሰውዬ ጠብሳ አብራው እየኖረች ነው። በቃ ገፊ የነበረች ወንዶች ስታገባ የሚሞቱባት ሴት፣ ሰው ውሃ በሚቀዳበት ሰዓት የማትቀዳ በጠራራ ፀሐይ የምትሄድ ሰው ያገልላት ሴት፣ ኃጢአተኛ የነበረች በኃጢአት የኖረች ሴትን ምንድን ነው ያደረገችው? ምንድን ነው ያደረጋት? እሱ የመጀመሪያ ወንጌል ሰባኪ ያደረጋት እሷ ነው። ሄዳ ያዳነኝን ጉዴን የነገረኝን ይሁ ነው ያለችው። ክርስቶስ በሁሉም ቦታ እንጂ በስራ በምንም ያልቀመሱ ምግብ ያልቀመሱ በባህር ውስጥ በአናታቸው የተተከሉ ሲጸልዩ የነበሩ ለክርስቶስ ብለው የለም። በመጀመሪያ ደረጃ እንደዛ አይነት የለም። የጽድቅ ስራ ኖሮም አያውቅም። እየዋሻችሁ ነው። ሰዎችን በማሳቀቅ በእምነት መኖር እንዳይችሉ እናንተ እንዲዱ በዚህ ግቡ በዚህ ውጡ እያላችሁ ሰዎች እንዲፈጁ ነው የምታደርጉት። ከእምነቱ እንዲሸሹ ነው የምታደርጉት። እያሸሻችሁ ነው። ስለዚህ እርሶ ባሉት ምክንያት ጻድቅ አይደለም። ጻድቅ ክርስቶስ
የሰው ልጅ የተሰጠው ቅድስና በነፃ እንዲሁ በነፃ እንዴት? መልሱን ላምጣው። ምናዊ መጽሐፍ ቅዱሳዊ መጽሐፍ ቅዱስ ወደ ኤፌሶን ሰዎች ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 8 ጀምሮ አነብላችኋለሁ። ጸጋው በእምነት አድኗቸዋልና። ጸጋው በምን? በእምነት። ጌታ ከኛ የሚፈልገው እምነት። ጸጋው በእምነት አድኗቸዋለን፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ከእናንተ አይደለም፣ ከኛ አይደለም። ጸጋው በእምነት አድኗቸዋል እንጂ ምን አይደለም። ይሄ ከእናንተ አይደለም። መልስ እየመለስኩ ነው። ማንም እንዳይመካ ከስራ አይደለም። አሁን ማንም በአናት ስለተተከልክ እና ውሃው ስለሰመጥክ ቅድስና ተብሎ ይሰጣል ወይ? አይሰጣም። እናንተ የምትሉት በቃ የበቁ የጸደቁ ጻድቅ በዚህ ወጥቶ በዚህ ገብቶ የምትሏቸው ሰዎች ክሬዲቱን እንዲወስዱ የማንን ስራ? የጌታን ስራ ክሬዲት ለሰው ለመስጠት የምታደርጉት ነገር ነው። ያ ደግሞ አይሰራም። አልከተልህም እያልኩ ነው። ሰው አልከተልም። በመስቀል ላይ የተሰቀለው ክርስቶስን ብቻና ብቻ ነው የምከተለው። የደም ዋጋ የከፈለልኝ ክርስቶስ ዳስ ዋይ። ስለዚህ ወደ ጥያቄያችሁ ልመለስ። ቀጥል። ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ነገሩ አይደንቅም። በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶ አሉ እርሶ ሲሰድቡን አልነበር? እንዲያው ምንም እውቀት የሌላቸው ሆዳቸው አምላካቸው የሆነ ብዙ ነገር አላሉንም? ቪዲዮ ሲመለስ ክላሽ አያደርግም? ዝንጀሮ የራሷ ምን አይታያትም ነው የሚባለው? ሚኒቱን ላሳያችሁ አላሉንም? ባለጌ አላሉንም? ኢትዮጵያ እንደዚህ አይነት ሰውን መፍጠሯ ያሳዝናል አላሉም? ያላሉት ነገር አለ? ፋዘርዬ አባታችን እስቲ እንሂድ። እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ሕይወትን መኖር ሲያቀታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቀታቸው ጾምን መንቀፍ ልማዳቸውን ስራቸው። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸውም። ቅዱስ ያሏት ይቺ ቤተክርስቲያን ናት። አይወራ ስለ ሰው ቅድስና አይወራም። ጴንጤ ቤት ስለ ሰው ልጅ ቅድስና አይወራም፣ መቼም አይወራም። ለምን? የቀደሰው ማን እንደሆነ ስለሚያውቅ። ቅድስና የሰጠው እግዚአብሔር አምላክ እንጂ የራሱ ቅድስና እንደሌለው ስለሚታወቅ ጴንጤ ቤት ቅድስናው ለሰጪው እንጂ ለተሰጠው አይደለም። ምን የሚደረገው የሚሸረገድለት ስዕል ተስሎለት ስዕል አድኖ ተብሎ የሚሰገድለት ሰው የለንም። ጴንጤ ቤት የለንም። ሰው ቅድስና የሰጠው እግዚአብሔር፣ ቸርነቱን የሚሰጠው ለወሮበላም ሰጥቶታል፣ ለመልካሞችም ሰጥቷል። አላዳላም። የኔ ጌታ የሚያዳላ አምላክ የለኝም። ለወሮበላም የሰጠ ነው፣ ለቅዱሳንም የሰጠ ነው፣ ለመልካሞችም የሰጠ ነው፣ ለሁሉም ለተማሪ የሰጠ ነው፣ ለአሳ አጥማጅ የሰጠ ነው፣ ለሴተኛ ዳሪ ቅድስና የሰጠ ነው። ለሁሉም ቅድስና ይቅር ባይነት አለው የኔ አምላክ። የሚያዳላ የለም። የአንተ አምላክ ያዳላል። ለምን? አንተ የምትከተለው ተቀደሱ የተባሉትን ነው። እኔ አልከተላቸውም። እነሱ አደውም ማን የቀደሳቸው ብዬ ነው የምጠይቀው። ማን ያዳናቸው? ይሄን የሾማቸው ማን ነው? የሾማቸው ክርስቶስ ነው የኔ አባት። ሿሚውን እንጂ እነሱን አልከተልም እያልኩ ነው። እስቲ ስለሆነች ቅዱሳኑን መተቸት ሙያ አድርጎ ታፕ ኮፒ ሊንክ የኔዎቹ ተባረክ ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ሰድቦ መብላት ብዙ ይሳደቡ አይደንቀንም። ምክንያቱም ክርስቶስ ይሰድቡት አባታችን እየላሱን አይደል እንደ እርሶ ክርስቲያናችን
እንደነዚህ ላሉ ወንድሞቻችን ላስ እያደረጉ ደዚህ እንደተነገረን ማስተዋል አድላቸው ብለን ቤተክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን። እነሱ ያሳድዱናል፣ እኛ ግን ከሀገራቸው ያናውጣችሁ ከመንግስት እግዚአብሔር ይስጥ። ማን ነበር አሳዳጅ በኢትዮጵያ ታሪክ? ማን ነበር አሳዳጅ? እውነት ጴንጤ አሳዳጅ ነው? ማን ነበር የሚያሳዳው? ማርያምን የካደ ብሎ ሲሰደድ የነበር ማን ነው? ካጂዎች፣ በስንዴ የመጣችሁ፣ በገንዘብ የመጣችሁ፣ በብር የመጣችሁ እያለ እስካሁን ድረስ መናፍቃን እያለ የሚያሳደው ማን ነው? አባቴ ማን ነው አሳዳጅ? ጴንጤ ነው እውነት አሳዳጅ? ጴንጤ አሳዳጅ ሆኖ ያውቃል በኢትዮጵያ ታሪክ? ዛሬ እኮ ነው ኢየሱስ ጌታ ነው ብሎ አደባባይ ላይ እፎይ ብሎ መስበክ የጀመረው። እውነት ጴንጤ አሳዳጅ ነበር? ማን ነው የሚያሳደው? ስለ እውነት እንነጋገር። አሳዳጅ ማን ነው? አሳዳጅ ማን ነው? በጌታ በኢየሱስ ስም ማን ነው? እስቲ ስለ እውነት የኦርቶዶክስ ልጆች ይመስክሩ ስለዚህ ጉዳይ። ጴንጤነት እኮ መዋረድ ነው። ኢየሱስን መስበክ እኮ ውርደት ነው። ኢየሱስን መስበክ ማርያምን የካደ እንጂ ኢየሱስን የካደ አይደል። ማርያም የምትካድ አይደል። የኢየሱስ ክርስቶስ እናት ናት። አከተመ። መጽሐፍ ቅዱስ በሚለው እናት ናት። አከተመ። አድናያችኋለሁ ብላ የጻፈችው ነገር የለም። እሷም የዳነች ነች። የባሪያይቱን መዋረድ አይቷልና ትውልድ ከዛሬ ጀምሮ፣ ከዛሬ ነው ያለችው፣ ከዚህ በፊት አይደል። ከዛሬ ጀምሮ ብፅዕት ይሉኛል ያለችው እሷ እንጂ ታድናለች ይሉኛል፣ አማላጅ ይሉኛል፣ ምን ይሉኛል ብላ አንድም ቦታ አልጠቀሰችም። ብላም አታውቅም። እና ይሄ ነው። ስለዚህ ማን ነበር አሳዳጅ? አሳዳጅ በክርስቶስ የሆኑትን የምታሳደው የነበረችው አሁን አይደለም፣ ስታሳድ የነበረችው ኦርቶዶክስ ናት። ምንም ጥያቄ የሌለው ነው። ስለዚህ አባታችን ጠምጥመው መዋሸት ለህሊናም ጥሩ አይደለም ብሎ በግልጽ አስቀምጦታል። ቅዱስ አባታችን አቡነ ተክለ ሃይማኖት ሆነው ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ይጠብቀን፣ በረከታቸው ይደርልን እና በእግዚአብሔር ያመኑ በዓለም ያላቸውን ሁሉ ትተው የተከተሉ ስለሆነ ለምሳሌ ክርስቶስ አምላካችን በባህር ላይ ተራምዷል። ይህንን ደግሞ የክርስቶስ ደቀ መዝሙር ቅዱስ ጴጥሮስ አድርጎታል። በባህር ላይ ቅዱስ ጴጥሮስ አላደረገው። አንተ እንደ ጴጥሮስ ወንድማችን አሁን ይሄን የተናገረው ይኸው ቅዱስ ጴጥሮስ አምላክ አቡነ ገብረ መንፈስ ቅዱስን ባህር ላይ ቆመው እንዲጸልዩ ቢያደርጋቸው ምንድን ነው የሚሰራው? በጣም ጥሩ ስሙልኝ። እዚህ ጋር እግዚአብሔር ይባርክልኝ። እዚህ ጋር ምንድን ነው ቅዱስ ጴጥሮስ በውሃ ላይ ሲራመድ አይተዋል እና አባታችን በባህር ላይ ሆነው ይህንን ቢያደርጉ ለምን ይገርማል ነው። እስቲ ቅዱስ ጴጥሮስ አድርጎታል? እስቲ እንዲያው መጽሐፍ ቅዱስ ምን ይላል? የእርሶ ተረት ተረት ምን ይላል? አባቴ የእርሶ ተረት ተረት ምን ይላል? ቅዱስ ጴጥሮስ ምን ይላል? መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 14 ላይ እስቲ እንየው። ይኸው ምን አለ መሰለ ምዕራፍ 14 ምዕራፍ 14 ከቁጥር ምዕራፍ 14 ቁጥር 26 ጀምሮ ምን ይላል? ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወቁ፣ በፍርሃትም ጮሁ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። እኔ ነኝ አትፍሩ። ማ ኢየሱስ የኔ ጌታ የማምነው በውሃ ላይ የሚራመድ ሁሉን ማድረግ የሚችል የኔ ጌታ በውሃ ላይ እየሄደ ከዛ ምን አለ? ጴጥሮስ መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኛል። እዘዘኝ። ማንን? ኢየሱስ ማድረግ እንደሚችል ስለሚያውቅ እዘዘኛል። ከዛ እርሱም ምን አለው? ና አለው። ጴጥሮስን ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ሊደርስ ከዛስ ነገር ግን የነፋሱን ኃይል አይቶ ፈራ። ምን? የነፋሱን ኃይል አይቶ ፈራ። ሊሰምጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። አድነኝ፣ ወይኔ ጉዴ፣ ሰመጥኩኝ ምናምን። የድንጋጤ አጫጫ መቼም ታውቃላችሁ። ወይኔ ልሰምጥ ነው፣ ወረ ጌታ ድረስልኝ አለ። ከዛስ
ወዲያው ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። እምነት የጎደለ ወደ ታካይቱን በወጡ ጊዜ ነፋሱ ተወ ይላል። ስለዚህ ጴጥሮስ አብሮት የነበረ እና ያለው ያመነው አምላክ ጠርቶት እምነት ጎሎታል። ወደ ታንኳይቱ ዞሮ ቅዱሳናቶችን አይደለም ያዙልኝ አግዙኝ ምናምን ያለው ወደ ኢየሱስ ነው እንደገና ይዞረው። እምነት የጎደለው ጴጥሮስ ድጋሚ ክዶታል 3 ጊዜ። ለጌታ የታመኑ ብላችሁ ያውም የኦርቶዶክስ አባቶች የምትሰብኩት ስለ ማርያም እንጂ ስለ ክርስቶስ አይደለም። በምናችሁም የምትሰብኩት በመድረካችሁ በምሩ ማርያም 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 በክርስቶስ ሄዳነች። ጸጋው የተሰጣት እንዲሁ በነፃ ምንም ክፍያ አልከፈለች። ማናችንም ክፍያ ከፍለን የተሰጠን ክሬዲት የለም። ስለዚህ የሰመጠውን ሰውዬ በኋላ የተራመደ ብለው መስበክ ስተት አይደለም ወይ? ስተት አይደለም ወይ? ለምን ያልሆነ ትምህርት እያስተማራችሁ ገደል ትከታላችሁ? አልተራመደም። ጴጥሮስን ና ያለው ኢየሱስ ክርስቶስ ነው። በሄደ ጊዜ ደንግጦ እምነቱ በመግደሉ የሰራው ስልጠና ሊሰምጥ ያለበት ምን ያለበት ምንም አይነት ቦታ የለው። ወክ ሲያደርግ ሰመጠ። እምነቱ ምን ስለፈራ ከጌታ ይልቅ ወጀቡን ነው የፈራው። ወጀቡን ነው የፈራው። ማዕበሉን ነው የፈራው። ከጌታ ከኢየሱስ ክርስቶስ ይልቅ በኋላ ያራመደውን አምላኩን መከተል ትቶ እሱ ወጀቡን ነው የሰማ። አሁንም እናንተ በሰዎች ላይ ነው እምነታችሁ፣ በክርስቶስ አይደለም። ምን ያደርግልኛል እንዴ? ተክለ ሃይማኖትን ያደነውን ክርስቶስን ነው እኮ እኔ የማምለው እንጂ ተክለ ሃይማኖት ምን ያደርግልኛል? አሁንም ደግሜ እናገራለሁ። ተክለ ሃይማኖት ምን ያደርግልኛል? ምን ያደርግልኛል? እሱ ያዳነውን አምላክ እንጂ የምከተለው እሱም ብከተል ገደል ነው የምገባው፣ እሰምጣለሁ። የሰው ልጅ በሙሉ ስተተኛ ነው። የሰው ልጅን እንደ ፐርፌክት አድርጋችሁ የምትስሉት ያጠፋችሁት እናንተ ናችሁ። ቅድስና በነፃ የተሰጠን ይናገራል መጽሐፍ ቅዱስ እንዲሁ በነፃ አንደኛ ኤፌሶን ምዕራፍ 2 ቁጥር 8 ላይ ብትሄዱ እንዲሁ በነፃ በጸጋው በስራ አይደለም ማንም እንዳይመካ ብሎ ይናገራል መጽሐፍ ቅዱስ። ስለዚህ እርሶ የተናገሩት ነገር ከዚህ ጋር ክላሽ ያደርጋል። ስለዚህ የማይጠቅም ነገር ነው የተናገሩት ማለት ነው። እንሂድ እስቲ። እኔ ከእርሶ ከአባት በዚህ ደረጃ መብለጤ በጣም ነው የሚገርመኝ። ጌታን ነው የምለው። ከእርሶ አባት የለም። ቅዱስ ጴጥሮስ በባህር ላይ ሄደው እኮ አንተ ማታደርገውን ነው። ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስም ስለራሳቸው ብቻ ሳይሆን ስለኛ ስለአንተም ጭምር ኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅር በልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ። በራሳቸው ቆሙ ሲባል ይህን ነገር ቀድሞ በራሳቸው ቆሙ አይልማ። በራሳችሁ ቆምልኝ ብሎ መጽሐፍ ቅዱስ ላይ በራሱ ቆሞ የጸለያለ ወይ ነው የኔ ጥያቄ አለ። በአናታችሁ ቁሙና ጸልዩልኝ ብሏል። መጽሐፍ ቅዱሳዊ ነው ይሄ? ውሸት። ለምን አድምቆ መጽሐፍ ደስ ይላል፣ መዋሸት ደስ ይላል፣ ህዝቡ ደስ ይለዋል ግርግር ሲፈጠር። እኔም እኮ በአናቴ ተተክዬ ብጾም ብጸልይ በረከት ይመጣል አይመጣም? በረከት የሚመጣው በማመን ነው። እመን ትድናለህ ነው የሚለው። እመን። ጥያቄው ማመን ላይ እንጂ በአናት መተከል ላይ ስጋ ላይ አይደለም። እናንተ ፎከስ ያደርጋችሁ ስጋ ላይ። አሁን ስለ መስቀል ስናወራ መስቀሉ ኃጢአተኞች የሚሰቀልበት ነው። ኃይለኛ ኃጢአት ያለበት ትርጉም አለው እንኳን መስቀሉ። አንድ በጣም ክፉ ወንጀለኛ ሲባል የሚሰቀልበት ቦታ መስቀል ላይ። ስለዚህ የሰዎች ልጆች በሙሉ ኃጢአት ስለሰራን ወንጀል ስለሰራን በእግዚአብሔር ፊት ክብር ስለጎደለን የመርገም ጨርቆች ስለሆነን ኢሳይያስ እንደሚለው ኢየሱስ ክርስቶስ ያንን ቦታ ነው የወሰደው። ወስዶ ምንድን ያደርገው? እዛ ላይ ነው የተቸነከረው። በሱ ላይ ሆኖ ነው ያዳነን። መስቀሉ አይደለም የተረገመ ሰው የሚሰቀልበት ነበር። ክብሩ ክርስቶስ እንጂ መስቀሉ አይደለም። እናንተ ፎከስ የምታደርጉት የተከበረው ክርስቶስን ሳይሆን መስቀሉን ነው የምታከብሩት። ዳስ ዋይ መስቀል የምታሳልሙት የምታከብሩት መስቀሉ ላይ የመስቀሉ ላይ ያለውን ቃል ወልድን አይደለም ፎከስ የምታደርጉት።
ስለዚህ ብዙ ጊዜ እናንተ በቁሳቁስ ላይ ፎከስ ያደረገ ማንነት ላይ ያላችሁ፣ ቁሳቁስ ላይ የሰራውን ያዳነውን ሳይሆን ቁሳቁስ ላይ መስቀሉ ላይ የሆነ ነገሩ ላይ ምናምኑ ላይ ነው እናንተ ፎከስ የምታደርጉት። አሁን በአንበሳው እንዳይበሉ የዳኑት ትንቢተ ዳንኤል ላይ ምዕራፍ 8 ላይ ብታነቡ አዳኙ ላይ አይደለም ፎከሳቸው። ማን ያዳነው አዳኙ ማን ነው ብለው አይደለም ፎከስ የሚያደርጉት። እነሱ ፎከስ የሚያደርጉት ምንም አቅም የሌላቸው ሰዎች ጋር፣ በእሳቱ የሚበሉ ሰዎች ጋር ነው ፎከሳቸው። በእሳቱ የሚበሉ ሰዎች ጋር ፎከሳቸው እሱ ላይ። ማን ያዳነው ብለው አልተደነቁ። ስለ አዳኙ እግዚአብሔር አይደለም የሚጨነቁት። ኦርቶዶክስ በብዛት በሰዎች ላይ በቁሳቁስ ላይ ነው ፎከሷ። ከታቦት ጋር አልላቀቅ ያለችው ለዛ ነው። ቁሳቁሱ ላይ ፎከስ ታደርጋለች። ለሙሴ የተሰጠው ታቦት አንድ ታቦት ነው። አንድ ቁሳቁስ ላይ ፎከስ ስለምታደርገው ኦርቶዶክስ በየቤተ ክርስቲያኑ ብትሄድ ታቦታል። በየቤተ ክርስቲያኑ ብትሄድ ታቦታል አይልም መጽሐፍ ቅዱስ። በደንብ አድርጎ ለሙሴ የተሰጠው ታቦት አንድ ነው፣ እሱም የለም። ያንን ያውቃሉ። በቁሳቁስ ላይ በጣም ፎከስ ያደረጉ ሰዎች ስለሆኑ ወድቀዋል፣ ጠፍተዋል። ይሄንን ነው የምናገረው። እስቲ እንሂድ። ሌላ ምን ሀሳብ ነው ላስተማሩ ለመምህራችን ቃለ ሕይወት ያሰማል። ቃለ ሕይወት ያሰማል። ከዚህ ወንድማችን እንደሰማ ነው ዘሎ ቅዱሳኑን መስደብና መንቀፍ ላይ ነው የተገባው። ግን ይህ ወንድም መጽሐፍ ቅዱስን የሚቀበል ታፕታፕ ኮፒ ሊንኬኒዎቹ ተባረሱ የሚናገረው መጽሐፍ ቅዱስ ውስጥ የመጀመሪያው በኦሪት ላይ የምናገኘው 10 የኦሪት ትእዛዛት ናቸው። የመጀመሪያውና ዋናው አፍቅሮ ለእግዚአብሔር አምላክ በኩሉ ልብከ ነው። ፈጣሪ እግዚአብሔርን ይሄ ብዙም የሚጠቅም ነገር ስለሌለው ላሳልፈው። እንዲሁ ዝም ብሎ ለማውራት አይደለም። ስለዚህ ባለማወቅ ዝም ብሎ ተነስተው ቅዱሳኑን ሲሰድቧቸው ስንሰማቸው እውነት ለመናገር ባለማወቅ አይደለም። አንድ ነገር ልንገራችሁ፣ በማወቅ ነው። በነገራችን ላይ ለምንድን ነው እዛ ላይ ስለ አቡነ ገብረ መንፈስ ቅዱስ ስትናገሩ ከፀሐይ በላይ 50 ዓመት መኖራቸውን ያልተናገራችሁት? ምግብ ሳይቀምሱ ለምንድን ነው ያልተናገራችሁት? እስቲ ንገሩኝ። እዛ ላይ ተናግራቸዋል? ቅዱሳን ያላችሁት መጥቁር የሚባል ታቦት የሚወጣለት መጥቁር የሚባል በመጽሐፍ ቅዱስ ላይ አንድም አጋንንት ጌታ ኢየሱስ ክርስቶስ ሲያወጣ፣ ሌሎችም እነ ጴጥሮስ እነ ጳውሎስ ማናቸውም በጌታ በኢየሱስ ስም ሲያወጡ አጋንንትን አንስተዋቸው ወደ ቅድስና የመለሱት አንድ አጋንንት የለም። አጋንንት ነው፣ የረከሰ ነው። በዚህ እንስማማለን። በኦርቶዶክስ ግን አጋንንቱን አውጥተው አጋንንቱን መነኩሴ አድርገው ታቦት አስቀርጸው መጥቆሮ የሚባል ታቦት አለ። ከአጋንንት ጋር ምንም አይነት ስራ የለውም። ኢየሱስ ክርስቶስም ሆነ ኢየሱስ ክርስቶስ እሱን የሰበኩ ወንጌላውያን በሙሉ አጋንንት ወጥቶ እንደ ሰው ሆኖ ሌላ ስራ የሰራ የለም። በኦርቶዶክስ ግን አለ። በ29 በዓል አለው መጥቆራ የሚባል አጋንንት ጋኔል ሴትን ያለ ፈቃዷ ተገናኝተዋል፣ አስወልዷል። ክንፍ ያለው 160 ክንድ የሚያክል ሰው የሚበር ጋኔል ሰዎችን የሚያስት የነበረው አቡነ ተክለ ሃይማኖትና ሌላ አቡነ የሚባሉ ጸልየው ይህን አጋንንት በሰው ክንድ አስደርገው ከጥቁሮቱ አቅልተውት የቤተ ክርስቲያን እንጨት እያመጣ ምን ያደርግ ነበር? ቤተ ክርስቲያን ይሰራ ነበር። መጥቆሩን ቤተ ክርስቲያን ሰርቷል። አመንኩ ሰውት። ይሄንን ታዲያ ቤተ ክርስቲያን ለምንድን ነው የማትናገረው? ለምንድን ነው የማትናገረው? ይሄንን አይደለም እንትን ስለ ክርስቶስ ሳምራ ተናግራችኋል። ለምን ደበቃችሁት? ክርስቶስ ሳምራ ራሷን በጦር እየወጋች ነው ጌታን ስታመልክ የነበረው። ውጉልኝ በምን በጦር መወጋቱን ለማስታወስ ለምን ተዋሻላችሁ? ለምን እዛው ላይ ስትናገሩ ስለ ክርስቶስ ሳምራ መጀመሪያ ሰይጣንን ከክርስቶስ ጋር ለማስታረቅ ትሰራ ነበር አትሉም ነበር? እዛው ላይ ትምህርታችሁ ላይ ክርስቶስ ሳምራ ሰይጣንንና ክርስቶስን ለማስታረቅ ስትሰራ ክርስቶስ ለአንቺ ማኖልልሽ ምን አለ ብሎ ታዘዛል። አዛዡ ታዘዘ። አዛዡ ነው የሚታዘዘው። ክርስቶስ ስታል እያለችው እኮ ነው። እግዚአብሔር አምላክ ዲያብሎስን መጣላት ስህተት ነው፣ እኔ ላስታርቃችሁ እያለች ነው። በጌታ በኢየሱስ ክርስቶስ ስም ዲያብሎስን ከጌታ ጋር ልታስታርቅ ጸለየች።
ከዛ እሺ እንዳትጎጂ ግን ቃል በቃል ይኸው ያለው ወዳጅ አለ። ይኸው ከነ ማስረጃው ነው የማመጣው። ይኸው ከነ ማስረጃው ስሙ። ጓዱን ከቆፈረች በኋላ እየሰገደች እንደዚህ ስትል ፊት ቆይ ታብ ማደንቃት ስምረተ እምናት እምወዳት እባክህ ሰይጣን ማርገ እንዳላጣጣለ ከአንቺ በፊት ከአንቺ በኋላ ያለ አንድ ፍጥረት አለመነኝ። እውነት ለምኑ ስለሚል እየለመነች ነው እንደማይማካዋች እሱም ያውቀዋል። ግን እየለመነች ነው። ይህ የቅድስና ብቃት ለምን አትል ጀጅማ ባረግ እውነት እማይ ክርስቶስ ታሪኳን ስታይ ጂኦግራፊ ኦፍ ሴንስ እማይ ክርስቶስ ሰማ ስታይ ብዙ የሚያስደንቁ ነገሮች አሉ። ታብ ኮፒ ሊንክ አንተ ልጠይቅ ይሁን አሁን እኔን አፍቅረኝ ወይ ክርስቶስ በጣም ብዙ ጥራት የሚሰሩህ ይህ ክርስትና እኔን የሚጠላኝ ስሙ እኔም በውሸት ስሜን እንደባለፉ ምናዊ ናት። ግን ቆይ ክርስቶስ አምራ ምናዊ ናት አይገርምም? ኢትዮጵያ ነች ናት። ሌላ ዜ ቀደም ስጠይቅ የሌላ ዜጋ አድርገዋት ነበር። አይገርም? ኢትዮጵያ ነች የሚገርምህ ቡልጋራ እንደውም ታሪኳን አመጣለሁ። አንዱ በነገራችን ኢትዮጵያ ቡልጋት ምን እንደምትል ልንገርህ። ጌታ የመድኃኒት ኢየሱስ ክርስቶስ በዚህ ጦር ሰክታ ጉድጓድ ውስጥ ገብታ ይህን ሲወጋት መስቀል ላይ የተሰቀለው የተቸነከረው ትዝ ይላታል። ጌታ ለኔ እንደዚህ ቤት ስችል ማንም ይወጋት ወደ ስር ስትሄድ ራሷ ጦር ተክላ ማለት ነው። ራሷን ትክላ ማለት ምን ላይ ነው የተከለችው? ጦሯን ጉድጓድ ቆፈረች። ጉድጓዱን ከቆፈረች በኋላ እየሰገደች እንደዚህ ስትል ፊት ለፊት ላይ ጦር አለ ይወጋታል። ወደዚህም ስትል ይወጋታል። በአራቱ ማዕዘን ተክላ ያኔ ራሷን ትጎስመዋለች። ሰው ናት ገድሉ፣ ሰው ናት ገድሉ፣ ሰው ናት ሰድሉ። ጌታ በራሷ ስጋ ላይ ነው። በቃ በራሷ ስጋ ላይ ጾም በጾሞች በንጽህና በስጋ ወደ አለመብላት ወደ መላእካዊ ባህሪ የሄደች ናት። ነፍሳት አስበዋል። የሞቱትን ነፍሳት ወይም ደግሞ በምድር ላይ ኃጢአት የሚኖረው ሰይጣን ስላለ ነው። በምድርና በባህር ለምትኖረ ወዮላችሁ ስለተባለ ሰይጣንን ብትምረቡ ፕሊዝ ኦፕን ዩር ማይንድ። ሰይጣንን ብትምረቡ ኃጢአት የሚባል አይኖርም። እባክህ ማርልኝ። ነፍሳት እየሞቱ ሲሆን አይ ይሄን ያለው ቆይ አስጨርሰዋለሁ። ምንድነው ሰይጣንን ብትምረው ይሄ ሁላ ሰው ችግር ውስጥ አይገባም። ስለዚህ ሰይጣንን ይቅር የማይለው እግዚአብሔር አምላክ ተሳስቶ ነው ማለት ነው። አያውቅም። ይሄንን እግዚአብሔር አምላክ አያውቅም። የኦርቶዶክስ ባለ ታሪኳ ክርስቶስ ሳምራ ግን ይሄን ታውቃለች። መጥቃ አስባ ከእግዚአብሔር በልጣ እሷ ዲያብሎስን ለምን እንደጣለው አንተ እኮ እሱን ባትጥለው እኛም አሪፍ እንሆን ነበር አይነት ነገር ትጫወታለች። እንግዲህ ጦርና ጦር ሰክታ በመስገድ አይዳን፣ በተረት አይዳን ታማልዳለች ለማለት ነው። የሁላ ሳክስ የሚሰከስላት እሷ በምልጃዋ ታድናለች፣ ከሲኦል ታወጣለች። ክርስቶስ ሳምራ ስለሚል ታወጣለች። እስቲ እንደምታወጣ ላሳይ። እውነት ነው። አሁን በጣም ሀሳብ ውስጥ እንድገባ አደረገኝ። ስለዚህ ጦር ምናምን በሰርክል አድርጋ ነበር ስትሰግድ ውግት እያደረጋት ነው እያልክ ነዋል። ለአምላኳ 24 ሰዓት 10,000 ስግደት 1,000 ሰግደት ታውቃለህ? በቃ 100 ሰግደት ታውቃለህ? ደካሞች ስትጸልይ አባታቸው ሰግደው እንደ መንኮራኩር የሚገባ ምንም ረፍት የላትም። መንኮራኩር ናት። ቤተሰብ መጽሐፍ ቅዱስ ግን እንደዛ ነው የሚያድነው ማለት የድነት መንገድ በራስ እንደዛ በማድረግ ነው ድህነት የሚገኘው እና ነፍስ እየገደልክ ትድናለህ ማለት ነው። አላልኩም እኔ ነፍስ ግድን አላልኩም። በንጽህና በቅድስና አምና አዳኙን አምና። ስለዚህ እነ ዘኪዎስ ምሕረት የተደረገላቸው እነ ዘኪዎስ ዘማዊዋ የሳምራዊት አይ ቲንክ የሰማሪያ ሴቷ ዘማሪ ውሃ ልትቀዳ የመጣችው ሴት ዝሙት ስታደርግ የነበረች 5 ባል የሞቱባት ሰዎች የማያስጠጓት ሴት ምሕረት የተደረገላት ግን ለክርስቶስ ሳምራ ሲሆን ግን ጦሮች ሰክታ አጠገቧ ምናምን ነገር እየሰገደች ኖረች። ለጽድቅ ነው የምትለኛት ነው ሳትሰብክ ዝም ብላ እየሰገደች ኖረች።
አምናለች ቃት ነው የምትለኝ አንተ። አምናለች፣ ድናለች፣ ቅዱስ ሥጋውን ሁሉ በልታለች፣ ተጠምቃለች፣ ልጅነትን አግብታለች፣ ቅድስና ንጽሕና ላይ ደርሳለች። ድሃ የሚባል ካየች ያላትን ነገር ሁሉ ትሰጠዋለች። እንደውም በአገረ ገዡ ላይ ያላትና አንተ እንዳልከ ቀኑ ሙሉ ስትሰግድ ስትጾም የምትውል ሴት ሰው ለማናገር ከየት ጊዜ ያመጣ? ውስጥ ከመግባቷ በፊት የነበራት ላይፍ ልንገርህ። ከዛ በፊት በጣም ቅድስት ናት። ከዛ በፊት 12 ልጆች ነበሯት። የክርስቶስ ሳምራ ገድል ልንገራቸው። 12 ልጆች ነበሯት። አሳድጋ የቡልጋ ሰው ናት። ከዛ ላይ ቡልጋ ናት። ከዛ ጦርና ጦር ሰክታ በመስገድ ነው ጽድቅ ያገኘችው ነው የሚለን። የእኔ ክርስቶስ አላለም። በመስቀል ላይ ሆኖ እኛን ያዳነ። ሌላ ልጠይቅ፣ ጽድቅ በመንደፋደፍ እንዳልሆነ ልንገራቸው። አንድም ልድገምልን። የመጀመሪያው ገነት የገባው ሰው የገደለ ኃጢአተኛ የተባለ በቀኙ የተሰቀለው ነው። ምን አለ? እኛ ራስን እስቲ አንተንም ራስንም ማድን ብሎ በግራ የተሰቀለው ሲለው አንተ ምን አለው? እግዚአብሔርን እንኳን አትፈራም አለ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን እንኳን አትፈራም አለ። ሳያውቀው ነው የተናገረ። እኛስ በበደላችን ነው አለ። በደለኛ ነኝ፣ ኃጢአተኛ ነኝ፣ ጻድቅ ነኝ እያሉ እኮ ነው የሚያወሩት እነዚህ ሰዎች። አሁን እኛ ጻድቅ ነን ነው የሚሉት። ጻድቅ ነን፣ ለእኛ አማላጃችሁ ነን፣ እኛን በእኛ በኩል ከጸለያችሁ ነው መንግስተ ሰማያት የምትገቡት እያሉ እኮ በድፍረት የሚናገሩ ናቸው። የእነሱ መጽሐፍ አጽፈው በድፍረት የኔን መጽሐፍ እኔን ውሃ ካጠጣ እኔን ከደገስክ ለእኔ ጉቦ ከሰጠ መንግስተ ሰማያት ትገባለህ እያሉ እኮ ነው የሚሰብኩት። እና ከማጋ ከሚካኤል ጋር አድርጎ እቺ ሴት ከዛ ምንድን ነው ያደርገው? እግዚአብሔርን መከረችው። እንግዲህ እግዚአብሔር አዋቂ አይደለም። እሷ እንደምትለው አንተ እኮ ሴጣንን ብታነሳው ከሴጣን ጋር ብትታረቁ በቃ ዓለም ሰላም ትሆናለች ብላ ሰበከችው። እግዚአብሔር ኢየሱስ ክርስቶስ አመነና በቃ እሱ እሺ ካለሽ ምን ችግር አለው እላለዋል። ሄደች። ማንን ግን ችግር እንዳይፈጥርብልሽ ሚካኤልን ይዘሽ ሂጂ አለ። ከዛ ሄደች። ሰይጣን አለችው አሉ። ሰይጣን ስትለው መጣና ጉጥት አረጋት፣ ጎጥታት። ከዛ ሚካኤል በእንትኑ በሰይፉ ላጥ ሲያደርገው ሰይጣንን ለቀቃት። ከዛ እሷ 10,000 ነፍሳት በግራ ክንፏ 10,000 ነፍሳት በቀኝ ክንፏ አድርጋ ላጥ ብላ ወጣች። ከየት? ከሲኦል። ከዛስ ከዛ ጊዜ ጀምሮ ስሟን ለጠራ ክርስቶስ ሳምራ አንቺ ታማልጃለሽ፣ አንቺ ያለ አንቺ የለኝም አማላጅ እያልክ ካልክ በየ45 5,000 ነፍስ እስካሁን ከሲኦል ወደ ገነት እየሄደ ነው። ወደ ገነት እየሄደ ነው። እኔ ሳምርዬን እምወዳለሁ። ለዛ ያራዳ ልጅ ናት። በግልጽ ነው የምነግርህ። ይሄ ተረት አያዋጣም። ወደ ክርስቶስ ሰው እንዳይመጣ፣ ወደ ክርስቶስ ሰው በወንጌል እንዳያምን፣ ክርስቶስን አምላክ ነው ብሎ እንዳይገዛለት ገዝግዘውታል። ሰው ገድለ ክርስቶስ ሳምራዊና አይደል የሚናገረው? ዋሻው። ይሄ ነው የሚያሳዝነው። ይሄ ነው የሚያሳፍረው። ይሄንን ገድል ብላችሁ ማውራታችሁ እጅግ ያሳዝናል። የሚዳነው መዳን በማንም በሌላ የለም ይላል ዕብራውያን ምዕራፍ 12 ቁጥር 4 ላይ ምዕራፍ 4 ቁጥር 12 ይቅርታ፣ ምን ይላል? ለአንደበቱ ላይ የተሰጠ ስም የክርስቶስ ስም ነው። መጽሐፍ ቅዱስን ልግለጠው። ዕብራውያን ምን ይላል? ቁጥር 12 ይቅርታ፣ የሐዋርያት ና የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ምን ይላል? መዳን በሌላ በማንም የለም፣ አንደበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና።
ከሰማይ በታች የተሰጠን ስም የሐዋርያት ሥራ ላይ ኢየሱስ ክርስቶስ ከሰማይ በታች የተሰጠን ስም ሌላ ስም የለም። መዳን በሌላ በማንም የለም። እነሱ እንደሚሉ በገብርኤል በሚካኤል በምን ትድናለህ ብሎ የሚል ስም የለም። ከሰማይ በታች የተሰጠን ስም የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም። ቃል በቃ በማንም በዚህ ብትለው የለም። መዳን የሚል ክርስቶስ ሳምራ አታድንም እያልኩ ነው። አንተ ልትናደር ትችላለህ፣ አንተ ልትበሽቅ ትችላለህ። እኔ ግን በመጽሐፍ ቅዱስ ነው መጠቅሰልህ። መዳን በሌላ አለ ወይ? መጽሐፍ ቅዱስ ይዋሻል እያልከኝ ክርስቶስ ሳምራ ከሲኦል ወደ ገነት ትወስዳለች። ሌላው ጥያቄ ለኦርቶዶክስ ለዶንኪቲው ቀርጻችሁ እናደርሱልኝ። ለዶንኪቲው ቤተሰብ ይህን ቀርጻችሁ አደርስልኝ። ክርስቶስ ሳምራ ከሲኦል ወደ ገነት ኃጢአት ሰርተ ምን ብለ ምድር ላይ የእሷን ስም ስለጠራ ብቻ በእሷ ስም ተስካር፣ ጠጅ፣ ጠላ ሁሉን ነገር ስላደረግክ ብቻ። ምክንያቱም ተስካር ሲወጣ በኢትዮጵያ እንደማውቀው በኦርቶዶክስ ጠጅ፣ ጠላ፣ አረቄ፣ ቢራ ምን ተደርጎ ነው የሚወጣው? አልዋሸው። መቼም ዋሸ ተሳደበ አትሉኝም። የእሷን ስም ስለጠራ ከሲኦል ብትገባም በየጊዜው 45,000 ነፍሳት ወደ ገነት ትልካለች። ወደ ገነት ትልካለች። ቀራጮች አላችሁ? እቺን ቀርጸው አያደርሱም መቼም። አብዛኛው ቀራጮች ኦርቶዶክስ ናቸው። ጴንጤዎች ካላችሁ ለዶንኪ ቲዩብ አደርሱልኝ። አደርሱልኝ አላችሁ ቀራጮች፣ ጥያቄዎቼ እንዲመለሱልኝ ነው። ለዶንኪ ቲዩብ ቀራጮች አለን በሉኝ፣ አለን በሉ ቀራጮች። ጌታ ብርቅ ያርጋችሁ። ታፕታፕ ኮፒ ሊንክ አድርጉ። ለዶንኪ ቲዩብ አባቶች ለእኔ መልስ ሰጥተውኛል። በጣም ነው የማመሰግነው። ዘለፋውንም ምኑንም ተቀብያለሁ። አም ግድ ደስ ነው የሚለኝ። ክርስቶስ ሳምራ ከሰይጣን ጋር ንግግር አድርጋለች። በሰይፉ ሲኦል ከሲኦል 10,000 በክንፏ 10,000 ነፍሳት፣ በግራ ክንፏ 10,000 ነፍሳት በቀኝና በግራ አድርጋ ወደ ገነት ወስዳለች። ከዛ በኋላ 5,000 በስሟ ለሚጸልይ በስሟ ተስካር ለሚያወጣ 5,000 ከሲኦል ወደ ገነት ትወስዳለች። መጽሐፍ ቅዱስ ላይ እንደሚለው ደግሞ መጽሐፍ ቅዱስ ላይ የኢዮብ መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ላይ መጽሐፈ ኢዮብ እንዲሁም ዕብራውያንን አነባለሁ ቃል በቃል አደራ። መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ላይ ምን ይላል? ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም ይላል። አይወጣም፣ ዳግመኛ አይወጣም። ክርስቶስ ሳምራ ይሄንን አውጥታለች። አሁንም እያወጣች ነው። 5,000 ነፍስ 40 ይወጣል። ክርስቶስ ሳምራን ስሟን ለጠራ በስሟ ለሚጸልይ ታማልዳለች ለሚል ታወጣለች። ስለዚህ ምን ይላል? ደመና ተበትኖ መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም፣ ወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቀውም ይላል። ስለዚህ ክርስቶስ ሳምራ ለራሷ የተለየ አምላክ አላት። የተለየ ነገር ካላት እሷን። ሁለተኛ ጥያቄ ምንድን ነው? እዚሁ ላይ ሌላም ላንብላችሁ። ዕብራውያን ምዕራፍ 9 ቁጥር 27 ላይ አነብላችኋለሁ። በዚህም ስንመጣ ቁጥር 27 ስናነብ ምን ይላል? ዕብራውያን ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው፣ ከሞትን በኋላ ፍርድ ነው። ከሞትን በኋላ ፍርድ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸክም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል መጽሐፍ ቅዱስ የሚለው። በኢየሱስ ክርስቶስ ላመንን ለእኔ አይነቱ ለእኔና ለብዙዎች በጌታ ለሆንን ሚሊየንስ ኦፍ ፒፕል ምን ያደርጋል? ዳግመኛ እንደ ሞት አይታይብንም፣ ድነናል ማለት ነው። ሰው ክርስቶስ ሳምራ ማን በፈቀደው ነው ይህን የምታደርገው? ሌላው ዘራ ብሩክ ከምን ከገነት ጸበል እየወሰደ
ሲኦልን እየረጨ ከሲኦል ላይ ሺዎችን ነፍሳቶች ያወጣል አለ ዘራብርኩ። ኃጢአት ሰርቶ ምን ብሎ የሞተን ሰው በክርስቶስ ያላመነ ሰው በዘራብሩክ ያመነ ያንን ያደርጋል። ይህንንስ እንዴት ነው የምታዩልኝ? እንዴት ነው ከሲኦል አውጥቶ ወደ ምን ይከታል? ወደ ገነት ይከታል። ይሄ የእናንተ ትምህርት ነው። 78 ነፍስ ያጠፋ ታምረ ማርያም ላይ 78 ነፍስ አጥፍቶ ሲኦል የገባን የእሷን ስም ሲጠራ ስለነበረ ለኢየሱስ ክርስቶስ ምንድን ነው ያለችው? ይሄን ሰው ገነት ካላስገባኸው ጡቴን እቆርጠዋለሁ፣ ያጠባውን ጡቶቼን እቆርጠዋለሁ፣ እንዲሁም ወደ ሲኦል አብሬው ገባለሁ ብላው ለአንቺማ ማኖልሽ የለም ብሎ ኢየሱስ ክርስቶስ ያንን 78 ሰው ነፍስ ያጠፋን ዘበነን የተናገረው ነው ያለው። ወደ ገነት አስገብቶታል። ሌላም ልጨምር ወይስ ለጊዜው ይችን ብቻ ታደርስልኛለህ? ይችን ብቻ ታደርሳለህ? ሌላው ምድር ላይ ነው ክርስቶስ መጥቶ ራሱ የኖረው። አቡነ ዘመንፈስ ቅዱስ ማን ናቸው? ምንድን ነው ያደረጉት? 50 ዓመት በላይ ከፀሐይ በላይ እየጸለዩ ኖረዋል ብለን ምግብ ሳይበሉ። አቡዬ አይደሉም፣ ሌላ አለ። ክርስቶስ ምናምን የሚባሉ ማን ናቸው? ስማቸው ጸባይ አቡነ ዘበራብሩክ አይደለም፣ ሌላ ክርስቶስ ምናምን ምናምን የሚባል ስማቸው እየጠፋኝ ትንሽ አስተያየት አድርግልን እያለኝ ነው። ቆይ በደንብ መናገር። ስለዚህ 50 ዓመት በዘበመንፈስ ቅዱስ መሰለኝ አቡነ መንፈስ ቅዱስ። አዎ ምንድን ነው ያደርጉት? 50 ዓመት ከፀሐይ በላይ ሆነው ጸለዩ። ከዛ በኋላ መሬት ላይ ወርደው ሲኖሩ ወዲያው መሬትን ደረገጡ። ምድሯ በሙሉ አበቀለች። ምግብ አልበሉም። ኢትዮጵያ ላይ 200 ዓመት፣ ግብፅ ላይ ደግሞ 300 ዓመት ኖሩ። እስትንፋሰ ክርስቶስ ይህንን አደረጉ ብላችሁ የኢትዮጵያ ኦርቶዶክስ አስተምራላችሁ። እንደዚህ አይነት ቅዱሳን ናቸው ብላችሁ ተዋሻላችሁ። አቡነ ተክለ ሃይማኖት ያሉት ቃል በቃል ስለ ተቅማጥ የተወራውን ነገር በግልጽ ልንገራችሁ። አቡነ ተክለ ሃይማኖት የእሳቸውን አሟሟት እንደ ክርስቶስ መስዋዕትነት እንደ ክርስቶስ ደም ይቆጠርልሃል ተብዬ ነው ያሉት። እግዚአብሔር ልቦና ይስጣቸው። አቡነ ተክለ ሃይማኖት የሞቱበት መንገድ በተቅማጥ በሽታ ነው የሞቱት። ትንኟን ሁላ ረግመዋታል ነው የሚለው። በአሁኑ ሰዓት በተቅማጥ የሚሞት ሰው የለም። ኢትዮጵያም፣ አሜሪካም፣ አውሮፓ በተቅማጥ የሚሞት አለ። በተቅማጥ በሽታ የሚሞት ብዙ ሰው አለ። ቆመ ለምን ይዋሻል? ትንኟን ረገሟት። ከዛ በኋላ የዛ የለም ብለው ይዋሻሉ። እዚሁ ላይ ነው የተናገሩት። እኔ የምጠይቃችሁ ምንድን ነው፣ እንዴት የእሳቸው ደም የእሳቸው ተቅማጥ ከክርስቶስ ደም ጋር እንደ መስዋዕት ተደርጎ ሊቆጠር ቻለ? ይሄ ነው። ስለዚህ ክርስቶስ ኦርቶዶክስ ብዙ ሰው ጥያቄ ያለው በምኑ ነው? በጨመራችሁት ነገር ነው። ጨመራችሁት። እናሳምራለን ብላችሁ 30 ሚሊዮን በላይ የኦርቶዶክስ ተከታይ ወጣ። 30 ሚሊዮን በላይ ከክርስቶስ ውጭ እንዲሰበክልኝ ያዳነኝ ክርስቶስ እንጂ ሌላ የለም ብሎ በመጽሐፍ ቅዱስ ተናገረ። መጽሐፍ ቅዱስን ማንበብ ጀመረ። ከመጽሐፍ ቅዱስ እንዲርቁ ብዙ የጸሎት መጽሐፎች ገዛችሁ፣ አስገዛችሁ ሰውን። እውነቴን ነው። ብዙ ደብተራ ያለው ኦርቶዶክስ ቤት ነው። ብዙ መሪ ጌታ ተብሎ ስንት ሲመትት የሚውለው ኦርቶዶክስ ቤት ነው። በታቦታት ስም ያልተባለ ታቦት ሰርታችሁ በጉልበት ስለሚያምር ዲኮር ስላለው በጉልበት አደረጋችሁት። ስዕሎችን በጉልበት
አድርጋችሁ ህዝቡን በላችሁት። በስራ ነው የሚዳነው ብላችሁ ሰውን ስንት ቦታ እየከተታችሁ ምን አረጋችሁት? ባዶ ከተታችሁት። አሁንም የምናገረው ምንድን ነው? ከክርስቶስ ፍቅር ሰውን ለመለየት የማይሰራ ስራ የለም። ለምሳሌ ቅዱሳን ብላችሁ አርሴማንም ሌላውንም የጠራችሁት እኔ ከሚገርመኝ ነገር ለምንድን ነው ቅዱሳን ብላችሁ የሙሴ ቀን የሌለው፣ የጴጥሮስ ቀን የሌለው፣ የጳውሎስ ቀን የሌለው፣ የዳንኤል ቀን የሌለው? እናንተ የውጭም የኢትዮጵያም የፈለጋችሁትን ሰው መርጣችሁ ከ1 እስከ 30 ሰጣችሁ። ትንሽ ለበዓሉ ድምቀት እነ ዮሐንስ ምናምን ጨመራችሁበት፣ ማርያምን ጨመራችኋት ለበዓሉ ድምቀት፣ ሚካኤል ምናምን ጨመራችሁ። ሌሎቹ በሙሉ ሌላ ናቸው። የመጽሐፍ ቅዱሳዊ እንኳን አይደሉም። እናንተ የፈለጋችሁትን ቀን ሰጣችሁ ለነሱ እንዲሰገድ ያማልዳሉ ተብሎ መጽሐፍ ተሰጥቷቸው በእነሱ በኩል ካልሆነ ጌታን አታገኙትም እያላችሁ መስበክ ጀመራችሁ። አሁን አገረ ቻሌንጁን ተቀበሉ። በእናንተ በገድላት ዙሪያ እናምናለን ነው የምትሉት። ከ1 እስከ እንደምታምኑ ማሳያው ከ1 እስከ 30 ቤተክርስቲያኑ ታከብራቸዋለች። ቤተክርስቲያኑ ስማቸውን ጠርታ መታሰቢያ ታደርግላቸዋለች። እነዚህ ቅዱሳን ብላችሁ የጠራችኋቸው ሰዎች በሙሉ የሚሰገድላቸው ናቸው። ስለዚህ ቤተክርስቲያኗ ካለች ይታመንበታል ማለት ነው። ከታመነበት ደግሞ መጽሐፉን ከሚያውቁ ከነ ወንጌላዊ ኤርሚያስ፣ ከነ ወንጌላዊ ሜሎስ፣ ከነ ወንጌላዊ ኤፍሬም ባለ ጊዜ ጋር መታችሁ ተወያዩ። ቆርጣችሁ ምን አርጋችሁ ከምታቀርቡ የሚጥም ነገር ብቻ ለእናንተ ከምታደርጉ ይሄን ነገር አድርጉ ነው የምለው። የዛ ጊዜ ወንጌል ይሰበካል። አዳኝ እግዚአብሔር የላከው ኢየሱስ ብቻ ነው። ሌላው በሙሉ በኢየሱስ ስም የዳነ ነው። ጴጥሮስ ሌሎችን የፈወሰበት በኢየሱስ ክርስቶስ ስም ነው። ጴጥሮስ በራሱ አልፈወሰም። አንተ በተክልዬ ስም እፈውሳለሁ ትላለህ። የተክልዬን ጸበል ተጠመቅ ትድናለህ ትላለህ። ኖ ዩ ካንት። ጴጥሮስ የፈወሰው በኢየሱስ ክርስቶስ ስም ነው። ዮሐንስ በኢየሱስ ክርስቶስ ስም ነው። ጳውሎስ በኢየሱስ ክርስቶስ ስም ነው። እንዳለ መጽሐፍ ቅዱስ ላይ